አዲስ መረጃ በትዳር አጋሩ ላይ ያልተረጋገጠ ጥርጣሬ ያሳደረው ግለሰብ ሚስቱን በልጆቹ ፊት በመግደሉ በዕድሜ ልክ እስራት ተቀጣ። ዝርዝር መረጃውን ያደርሳችኋለሁ። እናንተ እስከዛ ፎሎ፣ ላይክ፣ ሼር፣ ሪፖስት በማድረግ ቤተሰብ መሆን ትችላላችሁ። የባሌ ዞን ነዋሪ የሆነው ሁሴን መሐመድ ከባለቤቱ ሩቂያ ሐሰን ጋር በነበረው የ19 ዓመታት ትዳር 4 ልጆች አፍርቶ የነበረ ቢሆንም ከቅርብ ጊዜ ወዲህ ግን ልጆቹ የኔ አይደሉም የሚል ያልተረጋገጠ ጥርጣሬ በማሳደር በተደጋጋሚ ግጭቶችን ሲፈጥር ቆይቷል ተብሏል። ይህ በእንዲህ እንዳለ ታዲያ የካቲት 10 ቀን 2018 ዓ.ም ጠዋት ላይ ባለቤቱ ቁርስ እያዘጋጀች ባለችበት ወቅት ተከሳሹ ድጋሚ ጸብ በመጫርና ስለታም መሳሪያ በመያዝ ሊያጠቃት ሲሞክር ባለቤቱ ለማምለጥ ስትሮጥ ተደናቅፋ ትወርቃለች። በወቅቱ የ3 ወር ነፍሰ ጡር የነበረችው ባለቤቱን በወደቀችበት አንገቷንና የተለያዩ ሰውነት ክፍሎቿን በመምታት በጭካኔ ልጆቹ እያዩ ህይወቷ እንዲያልፍ አድርጓልም ተብሏል። ድርጊቱን ያዩት 4 ልጆቻቸው በጩኸት የአካባቢውን ሰው በመጥራታቸው ተከሳሹ ወዲያውኑ በቁጥጥር ስር ውሏልም ተብሏል። የባሌ ዞን ከፍተኛ ፍርድ ቤት ግንቦት 5 ቀን 2018 ዓ.ም በዋለው ችሎት የፖሊስን የምርመራ መዝገብ የአስከሬን ምርመራ ውጤትንና የተከሳሹ የነበረበት የሌላ ወንጀል ሪከርድ መነሻ በማድረግ ግለሰቡ የፈጸመው የወንጀል ድርጊት እጅግ ነውረኛና ጨካኝ በመሆኑ በዕድሜ ልክ ጽኑ እስራት እንዲቀጣ ተወስኖበታል ተብሏል። መረጃውን ሼር፣ ኮፒ ሊንክ አድርጉ፣ ለብዙሃን አድርሱ። እናንተም ደግሞ ፎሎ እያደረጋችሁ ቤተሰቡ ነው።